Randa barfitina adra warri ijoo keessaa qabdanuu adra sheer kooppilengi duyitina godhaa hospitaaleen nageessuu idee geessitee biirootti sina deebisuu idee qaalittiin kunoo lafa ji'a tokkoon akka kanatti jira ija tokkoon hojii hojjedha adra sheer Mifadhaa ijoollee teenya rakkina isaan keessa jiranii dhugaa waaqaa jechuudha waan baay'ee nama gaddisiisu. Mee ammallee viidiyoo biraatan isinitti dabarsaa viidiyoo kana wajjiniin hanga dhumaatti viidiyoo amma isinitti agarsiisu kanallee immoo hordofaa waan ijoollee keenya gochaa jiran. በህይወቴ ምን መስማት እንዳቃተኝ ታውቃላችሁ? ራብ የሚባለው ስም ማለት ነው። ምክንያቱም ርቦኝ ስለማውቀው ማለት ነው። የራብ ስም እኮ ሰው ሲያየው ቀላል ይመስለዋል አይደለ? በጣም ርቦኝ ነው ያወቅኩት። ተጎድጬበት ነው ያየሁት። እውነት ራብ ምን እንደሆነ ርቦት የሚያውቅ ሰው ብቻ ነው የሚያውቀው። ራብ እስኪዘጋጅ ድረስ እኮ የምንጠብቀው ያቺ ራብ አይደለችም። የስደት ራብ ሌላ ናት። እግዚአብሔር የስደት ራብ ለየት ያለ ነው። እግዚአብሔርን ነው የምላችሁ። እኔ አይቼ ስላየሁኝ ነው መቋቋም ነው ያቃተኝ። ስላየሁኝ እህቶቼ በጣም ነው ራበን እኮ በዚህ የልጅ እናት ሆኖ ልጆችን ለማሳደግ ነው የወጣው ብላ ራበኝ እኮ። አልቻልኩም፣ መስራት አልቻልኩም፣ መቆም አቃተኝ እኮ ብሎ ነው በውስጥ እግዚአብሔርን ስንቱን አውርቼ ስንቱን መተው ነው ያቃተኝ እግዚአብሔርን። ራብ ሲባል እኮ ወይ ቁርስ እስኪዘጋጅ ወይ ምሳ እስኪዘጋጅ እኮ አይደለም። የስደት ራብ በጣም ከባድ ነው። ያየ ሰው ብቻ ነው የሚያውቀው። እግዚአብሔርን ነው የምላችሁ። እኔ ስላየሁኝ ነው ስለተጎዳሁበት ነው የማቅላቸው። በእግዚአብሔር በፈጣሪ በእግዚአብሔር ይሄ የሚመለከተው አካል ለሂቶቻችን በእናታችሁ ፊቲ እኔ ፊቲ ነው የምፈልገው፣ ምንም ሌላ ነገር አይደለም። እግዚአብሔርን አቅም ኖሮ ባረግላችሁ እግዚአብሔርን እኔ ራበን የሚለው ቃል መስማት ነው ያቃተኝ። መቤቴን እግዚአብሔር ለዛ ነው እኔ እልሜን ሁሉ ማይሞላልኝ። ምክንያቱም ብዙ ነገር ነው ለሰው ማስበው፣ ብዙ ነገር ግን እጠብቀዋለሁ እስከ መጨረሻ ድረስ ተስፋ አልቆርጥም። ምክንያቱም የራባቸውን ሰዎች እግዚአብሔር ብረዳኝ ብሰጠኝ የራባቸው ሰዎች መርዳት ነው የኔ ሐሳብ። እግዚአብሔርን ነው የምላችሁ። ርቦኝ ነው ያየሁት ተቃጥዬ ማለት ነው። እግዚአብሔር መቆም እስኪያቃተኝ ድረስ ማንም ሰው ስላወቀልኝ ነው እግዚአብሔርን ከዚህ በፊት ተቃጥዬ ማለት ነው። መራመዱን ላቅቶኝ መተንፈሱን ላቅቶኝ ለዛ ነው ራበኝ የሚሉኝ እህቶቼ መስማት ያቃተኝ። ኧረ በእናታችሁ ሰው ሆኖ ግን የማይርበው ሰው የለም። ግን የስደት ራብ በጣም የተለያየ ነው። ስለዚህ ለእህቶቻችን ፊት እንፈልጋለን። ኧረ በእናታችሁ ቢሮ ውስጥ ያላችሁ ማትጨክኑ እንደዚህ ልጆቻችን እርዱ። እርዳታ ሲጠይቁ እኮ ተመችቷችሁ ሊወጡ እኮ አይደለም። ቢሮ ውስጥ ለመቀመጥ ስለሚመቻችሁ አይደለም፣ ስላቃታቸው ነው። መቋቋም ስላቃታቸው ነው። ታውቃላችሁ የአረቦቹን ስራ ከጠዋት እስከ ማታ መቆም የለም፣ እረፍት የለም። ውጣ ውረዱ፣ ፎቁ፣ መስኮቱ፣ ጽዳቱ፣ ልብስ መተኮሱ። ባይበልጥ እግዚአብሔርን እዚህ አረብ ሀገር ማለት ነው ኑሯችን ውሃ ነው። ምግብ ብቻ ሳይሆን በልተን የምንኖረው ውሃ ነው። ባይበልጥ እንደዚህ እዚህ ቲክቶክ ላይ ወጥተን ስናወራ ስንጫወት ተመችቶን ፈታ ብለን የምንኖር ነው የሚመስላቸው ብዙ ሰዎች ማለት ነው። ግን ውስጡን እኮ የሚያውቀው ያየ ሰው ብቻ ነው። በእናታችሁ ብዙ ልጆች ቋንቋ የማይችሉ ከአዲስ ከሀገር ቤት የወጡ በጣም እየተሰቃዩ ነው። ሲናገሩ ለቢሮዎች ማረዳት አይፈልጉም፣ ሊረዷቸው አይፈልጉም። እግዚአብሔርን ነው የምላችሁ። ቋንቋ አይችሉም። ራበን ብሎ ለእነሱ ሲነግሩ ነገ ይስተካከልላቸዋል፣ ዛሬ ይስተካከልላቸዋል እያሉ አመት ደረሱ። ደሞዝ 10 ወር 11 ወር ቃማቸው ሳይሰራስ ያ ሁሉ ሲቀምጥ ለምን እስከዛሬ ቃማሽ አላሰራሽላቸውም? ለምን አይጠይቁም? ለምን አረቦቹን አይጠይቁም? እስከ 11 ወር እስከ 10 ወር እቃማ መታወቂያ ሳይሰራ ሲቀምጥ ለምን ዝም ይላሉ? እኔ ግን ከሰው ምንም አልጠብቅም፣ ግን ከእግዚአብሔር ተስፋ አልቆርጥም። ግን እኔ ጉልበት ኖሮኝ ብረዳችሁ እግዚአብሔርን እኔ በጣም ነው የምረዳችሁ ነበር። አልችልም። እኔ እንደናንተ መዳም ቤት ነው ያለሁት። እስከ ቻልኩ ድረስ ምክር ነው የምሰጣችሁ። እግዚአብሔርን እስከ ቻልኩ ድረስ ምክር የቻላችሁትን ሰርቃችሁም ቢሆን ብሉ። እኔም ቤቴን ነው የምላችሁ። ለመኖር እዚህ ሀገር ደሞዛችሁ እንኳን ብታጡ ለመኖር
ህይወታችሁን አድናችሁ ወደ ሀገራችሁ ለመመለስ ሰርቃችሁ እንኳን ብሉ። ምንም ያገኛችሁ ይሄ መጥፎ ነው ይጣፍጣል አይጣፍጥም አትበሉ ለመኖር። ምክንያቱም የሚጠይቅልን ሰው የለም፣ ፊት የሚሰጠን ሰው የለም፣ ስንሞት ሬሳችን የማይ ሰው የለም። አሁን ሳውዲ ውስጥ የሞቱ ልጆች ይሄን አይባሉ፣ ጆርዳን ውስጥ የሞቱት ልጆች ይሄን አይባሉ። እዛው እንትን ፍሪጅ ውስጥ ተራቅሞ ቁጭ ወይ ቤተሰብ ከ6 ወር ከ7 ወር በኋላ ይጠይቃል። መቼ እንደሞተች አይታወቅም። ግን እሷ በራብ ነው የሞተችው በስቃይ። ቢሮ ስደውሎ የኢትዮጵያ ቢሮ እኮ ነው የሚገርመኝ። ደግሞ የኢትዮጵያ ቢሮ እኮ ነው። እኔ እኮ ቤተሰቦቼ አገር ውስጥ ያላችሁ ማለት ነው ወሪ ብየራ ጅርተኑ ዱጋ ዋቀዮቲ ማቲን ጆሌ ኬሰን ብየራ ባስተኑ ቢሮ ሴረን ነቃላለፊ ቢሮ ሰነ ሴረን ቀበዳ ቢያንሲ ሴረን illee gaafatuufi ቢያንሲ ሴረት illee dhiyeessituufi ጆሌ ኬሰኒ ለኪ እናሳና ሲብ ኦጀተኒ ጉበተኒ ስቃይ ሳኒ አርገኒ ቀርሺ ሲኒ ተርገን ቀርሺ ብቻ አላሊና ዋንሳን ኬሰ ደበርሰኒ ስላላ ማል ኬሰ ከጅራንስ ያፈጣ ብየራ ባውሳኒ ብቻ ያዲና ኢጆለን ከኛ ቆርማታ ሄዱ ኬሰ ደበርሲቲ ዱጋ ረቢ ሲዋኒን አርጊኔ ፊሜ ሲዋን ሚዲያ ብቻ ረነ መላልተኒ ፊ ኢሳ ኬሰ ጅሩ ብቻ ታርጋ ነማ ይብደ ኬሰ ጅሩቱ ጉባሳ ማለከ ፈካቱ አርገበ ነማ ቤላዬ ቤከቱ ቤሉ ማለከ ፈካቱ ቤክ ነማ ረከቴ ቤኩቱ ረክኒ ማለከ ፈካቱ ቤክ ዱጋ ዋቀዮን ስኒ እንጀራ አኒ ዱጋ ረቢ ማለከ ስኒ ጎዱን ነቤ ወሪሁም ነቀበኖ ሲንገርጋሩ እንደንዳኒ አኒ ከኑም ነቀቡ መዳና ለሚ ብቻ ዳ ኢሰረቲ ኖፍገቴ isiniif sisuman kadhadha. Ani sarara abdiin kutu angadhumaatti amma gaafa ndu'uttiyyuu isarraa abdiin kutu amma ndu'uttu isa nan eega garuu abdiidhaan jechuudha. Akkasiin gargaaru immoo abdiin qaba sarara. Ani ijoollee teenya waan baay'ee nama gaddisiisu biyya ormaa keessatti wanta ta'aa jiran viidiyoota dura argaa jirtan irratti jechuudha. Ashamaa akkam jirtu hordoftoota chaanaala kootii kan biyya keessa kan biyya alaa bakka jirtanitti nageenyi waaqayyo isin haa baatu. Akkam jirtu ani obboleettiin keessa nagaa guutuun qaba sis bakka nagaa taata abdiin qaba jecha. Egaa warroonni haaraa chaanaala kee afaaraa taata sabskraayibii gochuun jajjabeessaa. Egaa akkuma viidiyoo dura agarta viidiyoo lama sitti agarsiisee ture. Tokko mee viidiyoon tokko mucayyoon kun ijji ishee jaam erga akkas na ta'ee guyyaa 10 guutee jira torbii tokko guutee jira jechaa jirti. Mucayyoon kuni madaam ishee akka miidhaan dhaquu didde yookiin biirootti illee deebisuu didde. Mucayyoon kun akkaatti hojjechaa jirti akkaatti rakkachaa jirti biyya ormaa keessatti argatanii jirtan. Jireenyi biyya ormaa kun baay'ee dukkana akka hojjennu isa kanaadha jechuudha. Karatti deemamu karatti bakka karumatti simatti cillima bakka waanuma hundatu sitti cillima jechuudha. Karatti deemtuun beektu jechuudha. Inni lammaffaan immoo obboleettiin keenya tokko barreeffama duratti agartanii maallaa wayyaa mana san mana madaam kooti nyaanni hin jiru baay'ee tokko dadhabee hojii hojjechuu dadhabeera nyaanni hin jiru beela'een jira jetti. Laalaa jiru. Ani baay'ee kanatti dhugaa waaqaa sila erga minaan hin kenninee fi maal gochaa sarratanyaa fudhatan. Akkamitti nyaattu malee sarratanyaan hojjetti. Biyya keenya iyyuu sarratanyaan yoo gabaree fudhate yookiin immoo yoo sarratanyaa fudhatanii dirqama isaantu nyaata san kennuufii qaba. Ofii isaanii agabuu bilanii jara san nyaachisuu qabu. Ishiin kun immoo maalidha? Ijoolleen keenya baay'ee dararamaa jiru. Obboloota koo waaqayyoon bakka jirtanitti siffaan haa ta'u. Maal obboloota koo sagalee walii ta'a. Dhugaa rabbii ijoollee baay'eedha kan akkatti mana madaam keenya nyaanni jiru beela'aa jirra rakkina keessa jirra rakkina hamaa keessa kan jirra jedhu. Waaqayyo rakkina kana keessa asinaa baasu. Waaqayyo isin hin beelessi. Midhaan maalatti gatamuu fi sarratanyaa beelessu rabbii keeti jedhi. Waaqayyoon isaaniif haa ulkaa'u. Dhugaa baay'ee nama dhiba. Ijoollee keenya baay'ee rakkachaa jira ammallee biyya ormaa keessatti. Adaraa keessa wal cinaa jedha sagalee walii ta'a. Waaqayyo isin wajjin haa ta'u obboloota koo. Wantuma dubbannu wallaalle garaa nu gubate dhugaa biyya ormaa kana keessatti.